ዘረኝነትን በጣም ከሚወዱ ማንነት ካላቸው የትግራይን ያህል ፖለቲካ በዘረኝነት ያበደ የለም። ለሁሉም የመጀመሪያው ቀንደኛ አስተማሪ እነሱ ናቸው። ናው ምን ላይ ነው ያለው ብለ መሬት ላይ ያለውን እንስራ። ወደድንም ጠላንም ኦሮሞ ገዢ ነው ብዬ ልል አልችልም። ለምን? ኦሮሞ እየገዛ አይደለም፣ ብልጽግና እየገዛ፣ ኦሮሞ ግን እየገዛ አይደለም። እንደ አማራ የሚያክል ዳንኤል ክብረት አማራ ነው በዘር፣ ደመቀ መኮንን አማራ ነው በዘር፣ ገዱ አንዳርጋቸው አማራ ነው። ብዙ ሰዎች ላመጣልህ ይችላል። ይሄ ማቶት ራሱ ማን ነው ስሙ? ይሄ ጭንቅላቱ ራሱ አማራ ይመስል አናቱ ይፍረስ አረጋ ነው ምናምን የሚባል ገመሞ ጭንቅላት አለ አማራ። ይህ ነው you can bring a lot of them, right? እና ብልጽግና የኦሮሞ ፓርቲ አይደለም። ብልጽግና ከሁሉም የተውጣጣ ነው። ያው ቁልቋል የለችበትም። ህወሓት በአናቷ ተተክላለች። ቴትራሳይክል በደንብ አድርጉ። ቴትራሳይክል እና ኦሮሞ እየተበደለ ነው። ኦሮሞ እስር ቤት አለ። ስለዚህ ሙሉ በሙሉ ኦሮሞን ታርጌት አድርጎ ኦሮሞን ብቻ ትልቅ ያረገ ቢሆን ብልጽግና ኦሮሞማ ነው ብዬ ጓላል። አይደለም። ኦሮሞን እነ ጀዋርም እስር ቤት ነበሩ፣ እነ በቀለ ገርባ እስር ቤት ሲማቀቁ ነበረ። ሌሎቹም የኦሮሞ ታጋዮች በሙሉ ተበልተዋል፣ እና ጫሉ ተበልተዋል። ብዙ ነገር ሆነዋል በኦሮሞ። ሌትስ ብሬክ ዳውን። ወደ ህወሓቱ እንሂድ። ማን ነው ህወሓት ጋር አብሮ እየሰራ አንድ ነገር የሆነ አንድ ሰው ዘግበኝ። ከህወሓት ጋር አብሮ የሰራ ምን የሆነ አንድ ሰው አታመጣ። መላእኮች ናቸው እነሱ። አየህ፣ መርዞች መሆናቸውን በዛ ታውቃለህ። ኦሮሞ ሆነው ብልጽግናን የሚደግፍ አለ፣ ኦሮሞ ሆነው ብልጽግናን የሚቃወም አለ። ህወሓትን 20 የማይሞሉ ሰዎች ነበር ሲቃወሙ የነበሩት። ሙሉ ተጋዳላይ እያለ የሚጨፍር እንጂ 27 ዓመት አንድ ኮምፕሌት 27 ዓመት አንድ ኮምፕሌት አብይ 6 ዓመት አልሞላው። የኦሮሞ ልጆች አብይ ይውረድልን እያሉ 6 ዓመት አልሞላው። 27 ዓመት አንድ ትግራዋይ ወጥቶ ሰላማዊ ሰልፍ አልወጣ። አንድ ትግራዋይ ወፍ የለም። አየህ፣ እያንዳንዱ ነገር ከፖለቲካ የተያያዘ። ስለዚህ ይሄም ልጅ ህወሓት አሳድጎታል። ምን አርጎ? መረን አርጎ አሳድጎታል። አሞራው ልትበላ ነበር አይደል? ልትበላ እናት ሰድበህ አንድ ትግሬ መጥቶ ትክክል አልሰራም አላለም። አሳያቸው አይደለ? ኤድመንድ የሚባለው ከጎን ነን ያለው እዚህ ጋር ላሳይ። ኤድመንድ ልክ ነህ፣ ከጎን ነን። እናትየዋን የሰደበ ልጅ፣ እናቷን ያዋረደ ልጅ ልክ ነህ፣ እናቷ 21 ዓመት አሰቃይታታለች ብሎ እየነገረው ነው። ለዚህ እኔ ህወሓትማ መስደባችሁ ጸጉሩን አሰራ ጸጉሩ ምናምን አትቅና። ካላ አሰራ አንተ ቁልቋላ፣ ካላ አሰራ አንተም ጸጉር። ኤድመንድ ጸጉሩ እየበነነ ነው። አሰራ አይዞህ። እኔ ገና እያማረብኝ ነው የሚሄደው። አሰራ አይዞህ። አዎ ከጭገር አስነጭቼ ነው ያሰራው ጸጉሬ። እኔ ቁልቋል ስለማልበላ ነው ጸጉሬ ቶሎ ያደገው። እውነቴ ጸጉሬ ያደገው ቁልቋል ስለማልበላ ነው። ገብቶሃል? ኤፍ ነው የምበላው ከነስሜ ማኛሌ። ኤፍ እንጀራ ጥድት ያሉ ምግቦች ስለምበላ ነው ጸጉሬ ተመልሶ ያደገው። መርዞች ናቸው። አየህ፣ እናት የሰደበን እነሱ ፕራውድ ያደርጉበታል። ኤድመንድ አብይን የጠላ መስለ የምትጫወተው ፖለቲካ ተነክቷል። እናንተ አብይን ከጠላችሁት እኛ እንደግፈዋለን። ኦ የስ እውነቴን ነው የምልህ። አማራ የፈለገ ነገር ቢሆን
ሚስቱ አማራ ናት። የአብይ ሚስቱ አማራ ናት እንዳትረሳ። የፈለገን ግማሽ አካሉ አማራ ናት። ትግራይ ላይ የሰራውን ስራ አማራ ላይ በዛ ደረጃ እየሰራው አይደለም። አይኖ ፖለቲካ የተበላሸ ነው። አዎ ትግራይን ዶጋመድ እንዳረገው አብይ አማራን እያደረገው አይደለም። ጸበኛ ነው ከአማራ ጋር። ትግራይን ዶጋመድ እንዳረገው በ2 ዓመት ውስጥ 1.3 ሚሊዮን ሰው ጨርሷል ትግራይ ላይ። አብቹ ያንን አማራ ክልል ላይ እያደረገው አይደለም። አንዳንድ ጓ ሲሉበት ይተኩሳል፣ ይገላል። ግን ይሄውን ላይ የተደረገው በህዋት ምክንያት። አብቹና እኮ አማራን ያጣሉት ህዋቶች ናቸው። ፕሪቶሪያ ስምምነት ብለው ከአማራ መለየት ነው የፈለጉት። ከአማራ መለየት እንጂ አብይና አማራ አንድ ላይ ነበር። አማራ ይደግፈው ነበር አብይ። የለዩት እነዚህ ሸለምጥማጦች ህዋቶች ናቸው። ሸለምጥማጦች ህዋቱ። ስለዚህ ይሄን ማወቅ አለብህ። ማን የለየ? ቆመ ብለህ ሶርሱን ማየት። ማን የለየ? አብይ ከፋኖ ጋር ስለ ፋኖ የተናገረው አሁንም ደግሜ እናገራለሁ፣ ጀግና ነው። ፋኖ ሀገር ጠባቂ ነው። አማራ እኮ ምንም ሳይሰጠው ነው ያለ። ምንም ሳይሰጠው በሬውን እየሸጠ መሬቱን እየሸጠ ጠመንጃ እየገዛ ሀገር የጠበቀ ማንነት ነው ፋኖ ያለው ብሎ ቃል በቃል ጀግንነቱ ማንም ይመሰክራል ብሎ ከማንም በላይ ተናግሯል። ፋኖን አንድ ህወሓት በጥሩ አንስቶት ያውቃል? ኢን ሂስትሪ አምጣ። በኢትዮጵያ ታሪክ ፋኖን አንድ ህወሓት ቁልቋላም ዊልቼራው በጥሩ አንስቶት አያውቅም ከድሮ። ይሄንን ነው መረዳት ያለብን። እንደ መንግስት ነው የማስበው። እንደ መንግስት ሲሆን አብይ አማራው ትሬት ከሆነ አማራን ያጠቃል። እንደ መንግስት ስታስበው በወንበሬ ለመጣብኝ ይፋለማል። እንደ ወንበር ካያችሁ ቆም ብላችሁ እዚህ ቲክታክ ያለውን መሀይም ሳይሆን እኔ ስልጣን ካለኝ ስልጣኔን አንተን ገድጌ ወስዳለሁ የሚለኝ ካለ ባናት ተክላል። የአፍሪካ ፖለቲካ ከ14 ዓመት ጀምሮ ያለመ ልጅ 14 ዓመት ጀምሮ ስንት ነገር ያደረገ ሰውዬ ለዚህ ውጤት የበቃ ሰውን ገና ስልጣኑን ሳይዘው ውረድ እያላችሁ የምትሉት የመጀመሪያዎቹ እናንተ ናቸው የተቃወማችሁት። ህወሓቶች ሙሉ በሙሉ አብይ መሸርፈት እያላችሁ ስትሰልፉት የነበረው አሁን መሸርፈት የሚላል አብይ